ሰላም ተማሪዎች እንደምን ቆይታችኋል? ከቀን 25 10ኛ ወር 2017 የስድስተኛ ክፍል የሚኒስትሪ ኤግዛም ውጤታችሁን ማየት ትችላላችሁ ማለት ነው። ከዚህ በሰራኋቸው ሁለት ቪዲዮዎችም የስድስተኛ ክፍል የሚኒስትሪ ኤግዛም ወይም ደግሞ የስምንተኛ ክፍል ማለት ነው በየትኛውም ክልል ላይ ሆናችሁ እንዴት አድርጋችሁ ውጤታችሁን ማየት እንደምትችሉ ነበር ያሰራላችሁ የነበረው። በእርግጥ የስምንት አዲስ አበባ ተለቋል። ስለዚህ ገብታችሁ ማየት ትችላላችሁ። አሁን ግን 100% የስድስተኛ ክፍል የሚኒስትሪ ኤግዛም ተለቋል ማለት ነው። ስለዚህ አሁን የማሳያችሁን ስቴፕ ባይ ስቴፕ በማየት እናንተም ውጤታችሁን ማየት ትችላላችሁ። እንዲሁም ደግሞ ወላጆች የልጆቻችሁን ውጤት ማየት ትችላላችሁ። ከእናንተ የሚጠበቀው ነገር ሁለት ነገር ነው። የመጀመሪያው ያው ዘመናዊ ስልክ ወይም ደግሞ ኢንተርኔት የሚሰራ ስልክ ያስፈልጋችኋል። ክሮም ብራውዘር ያስፈልጋችኋል ማለት ነው። ምናልባት ስልክ እጃችሁ ላይ ከሌለ ደግሞ ኮምፒውተር ያስፈልጋችኋል። በኮምፒውተር ኔትወርክ ዳታ አብርታችሁ በቀላል ውጤታችሁ ሌላ ውጪ ሳታወጡ ማየት ትችላላችሁ። እሱም እንዴት እንደሆነ አሳያችኋለሁ ማለት ነው። የተማሪ ውጤት እያስገባሁ በደንብ አሳያችኋለሁ። ስለዚህ አሁን የምጠቀመው እኔ በኮምፒውተር ነው። ሰርች ባር ላይ ትሄዱና ሚኒስትሪ ግሬድ 6 የምትል ጽሁፍ አለች፣ ወይም ደግሞ እናንተም ታይፕ ማድረግ ትችላላችሁ፣ መጻፍ ትችላላችሁ። እዚህ ጋር ያለውን ሚኒስትሪ ግሬድ 6 የሚል አለ። እሱን አንድ ጊዜ ክሊክ እናደርጋለን። እሱን ክሊክ ካደረጋችሁ በኋላ የተለያዩ ክልሎች አሉ። ለምሳሌ እዚህ ጋር አዲስ አበባ አለ። ከታች ወረድ ስትሉ ደግሞ የደቡብ ህዝቦች አለ፣ እያለ ይቀጥላል። ስለዚህ አሁን እኔ የማሳያችሁ በዚህ ጋር ሁለተኛ ላይ ባለው በቀለም ሚዲያ ሚኒስትሪ ኤግዛም የምትላለች፣ እሱን አንድ ጊዜ እንነካለን ማለት ነው። ክሊክ እናደርጋለን። እሺ አሁን እዚህ ጋር እንደምትመለከቱት የኒው ፕላትፎርም ይዞላችሁ መጥቷል፣ ውጤታችሁ የምታዩበት ማለት ነው። ስለዚህ በሱ ነው የምናየው። አሁን ይሄኛው የደቡብ ኢትዮጵያ ነው። የደቡብ ኢትዮጵያ ሳይሆን የማየው በአዲስ አበባ ነው ማሳያችሁ ማለት ነው። ስለዚህ ግሬድ 6 ሚኒስትሪ ሪዛልት ፖርታል የምትል ጽሁፍ አለች፣ እሱን እናያለን። ወደታች ወረድ ስታደርጉት ደግሞ እዚህ ጋር የተማሪ መረጃ ሙሉ የሚያስሞላችሁ ቦታ የለም። ስለዚህ ምን ታደርጋላችሁ? ቼክ ማይ ሪዛልት የሚል አለ፣ እዚህ ጋር ጽሁፏ ነው። እሱን አንድ ጊዜ ክሊክ ታደርጉታላችሁ። ይሄኛውን በተን ከነካችሁ በኋላ ውጤታችሁ ማየት የምትችሉበትን እና አስፈላጊ መረጃዎችን እንድታስገቡ የሚጠይቃችሁ ቦታ አለ። እነሱን መረጃዎችን ታስገባላችሁ ማለት ነው። እነዛ መረጃዎች የምታገኟቸው ከተፈታኝ ተማሪው ከአድሚሽን ካርድ ላይ ነው። እሱም ሁለት ነገሮች ናቸው የሚጠይቃችሁ ማለት ነው። እስኪ በደንብ ላያሳያችሁ። እዚች ጋር የሚታይ ጽሁፍ አለ፣ ቼክ ማይ ሪዛልት የሚል ጽሁፍ አለ። እሱን ወረድ ስናደርገው እዚች ጋር ኢንተር ሬጅስትሬሽን ነምበር የሚል አለ። ሬጅስትሬሽን ነምበሩን ከተፈታኝ ተማሪ አድሚሽን ካርድ ላይ የምታገኙት ነው። ሌላ ደግሞ ፈርስት ኔም አለ። ለምሳሌ አበበ ከበደ ከሆነ የመጀመሪያ ስሙ አበበ ነው የምታስገቡት ማለት ነው። ስለዚህ የአንድ ተማሪ ላስገባላችሁ። እኔ የአንድ ተማሪ የራሴ ተማሪ ነው። ሬጅስትሬሽን ነምበሩ ለእኔ እዚህ ጋር እንደምታዩት ነው። ሁለተኛ ደግሞ ስሙን እናስገባለን። ስሙ ደግሞ በአማርኛ ነው የኛ፣ የእናንተ በቋንቋ በሞላችሁት አድሚሽን ካርዳችሁ ላይ ባለ ቋንቋ ነው የምታስገቡት ማለት ነው። ሶስተኛ ደግሞ እዚህ ጋር ቼክ ማይ ሪዛልት የምትላለች፣ እሱን አንድ ጊዜ በተኑን ክሊክ እናደርጋለን። እሱኛው በተን ክሊክ ካደረጋችሁት በኋላ ሙሉ በሙሉ የተማሪ ሙሉ መረጃ ይዞላችሁ ይመጣል ማለት ነው። ስለዚህ እዚህ ጋር እንደምትመለከቱት ሴት ተማሪ ነች። ስለዚህ ሙሉ መረጃዋን ማየት ትችላላችሁ ማለት ነው። ኦኬ እዚህ ጋር ሙሉ መረጃችሁን ካያችሁ በኋላ የትምህርት አይነቱ እንዲሁም ደግሞ ከመቶ ስንት እንዳመጣችሁ ከ40 ስንት እንዳመጣችሁ ፐርሰንታይል እያንዳንዱን ነገር ይነግራችኋል ማለት ነው። ለምሳሌ ይህን ተማሪ ሪዛልት ሳመሪ የሚል ጽሁፍ አለ፣ እዚህ ጋር ማሳያችሁ ማለት ነው። 291 ነው ነጥብ 67 ስኮር ያደረገው የሚያደረገችው ማለት ነው። ፐርሰንታይሏ ደግሞ 14 ነጥብ 7 ነው። አቨሬጅ ደግሞ 58 ነጥብ 33። የተማሪ ወድቋል ወይስ አልፏል የሚለውን ደግሞ ስታተሱን ለማየት ከፈለጋችሁ ስታተስ የሚል አለ፣ እዚህ ጋር ጽሁፍ ፓስድ ነው ወይም አልፏል የተማሪ ወደ ቀጣይ የክፍል ደረጃ ነው ያለፈው፣ ወደ 7ኛ ክፍል ነው ማለት ነው። እንደገና ወረድ ስታደርጉት ደግሞ እዚህ ጋር ሳብጀክት ዋይዝ ሪዛልት ይላል። ያው የእያንዳንዱ የትምህርት አይነቶቹ ከ40 ስንት እንዳመጣችሁ እዚህ ጋር ያሳያችኋል። እንዲሁም ደግሞ ከ40 የመጣችሁት ወደ 100 ሲቀየር ስንት እንደሆነ ነው የሚነግራችሁ ማለት። ለምሳሌ እዚህ ጋር ተማሪያው አማርኛ ትምህርት ከ40 ያመጣችሁ 23 ነው ያመጣችሁ ማለት ነው። ይህንን ደግሞ ወደ 100 ሲቀየር 57.5 ነው። እያንዳንዱ ትምህርት እንደዚህ ያስቀምጥላችኋል ማለት ነው። እንግሊሽ እዚህ ጋርም እንደዚህ ያስቀምጥላችኋል። እንግሊሽ ትምህርትም ከ40 14 ነው ያመጣችሁ፣ ከ100 ደግሞ 35። ሂሳብ ትምህርት ወይ ማቴማቲክስ 14 ከ30 ነው የተፈተነችው፣ የ30 ጥያቄ ነው። ወደ 100 ሲቀየር ደግሞ 56.67 ነው። ኢንቫይሮንመንታል ሳይንስ በእንግሊዝኛ ነው፣ ያው ጀነራል ሳይንስ ወይ ኢንቫይሮንመንታል ሳይንስ ወይም ደግሞ የአካባቢ ሳይንስ እንደማለት ነው። ስለዚህ እሱ 29 ነው ከ40፣ ከ100 ደግሞ 72 ነው። ሞራል ኤዱኬሽን ወይም ደግሞ ግብረ ገብ የሚባል ትምህርት አለ። ስለዚህ የኛውም ትምህርት ደግሞ ስንት የመጣው 28 ከ40 ወደ 100 ሲቀየር ደግሞ 72 ነው። በመጨረሻ ደግሞ እዚህ ጋር የምትመለከቱት በጣም የጠቅማችሁ ነገር አለ። ይሄን ያገኛችሁት ውጤታችሁ ደግሞ በጊዜያዊነት በስልካችሁ ወይም ደግሞ ኮምፒውተራችሁ ላይ ሴቭ ለማድረግ ከፈለጋችሁ
እዚች ጋር ዳውንሎድ የምትል በተን አለች። እሱን አንድ ጊዜ ዳውንሎድ የሚለው ላይ ክሊክ ታደርጋላችሁ። ከዛ ወደ ኮምፒውተራችሁ አሊያም ደግሞ ወደ ፎን ወይም ደግሞ ስልካችሁ ላይ ሴቭ ያደርግላችኋል ማለት ነው። ስለዚህ በቀላሉ እንደዚህ ውጤታችሁን ማየት ትችላላችሁ ማለት ነው። ይሄን ዩቲዩብ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ለብዙ ተማሪዎች እንዲደርሳችሁ ሼር አድርጉላቸው። በቀጣይ ደግሞ የሌላ ክፍሎችን እሰራላችኋለሁ ማለት ነው። በጣም እንደተመቻችሁ ተስፋ አደርጋለሁ። በቀጣይ ቪዲዮ እንገናኝ። ይመቻችሁ።